ጤና ይስጥልን አድማጮቻችን፣ አሁን የደረሰን ሰበር ዜና አለ። የባሰው መጣ። ሩሲያ ለኢራን የስለላ መረጃ ሰጣለች የሚሉ መረጃዎች እየወጡ ነው። ይህን ጥርጣሬ የፈጠረው በኢራን የቴክኖሎጂ አቅም ይፈጸማሉ ተብሎ የማይገመቱ ኢላማቸውን አነጣጥረው የመቱ ጥቃቶች ናቸው። ምናልባትም በልዕለ ኃያሏ ላይ ጉዳት ያስከተለው ይሄ ጥቃትና ወደ ሩሲያ ያመራው ጥርጣሬ መዘዝ እንዳይኖረው ተሰግቷል። ይሄ ጦርነት በጊዜ ካልተገታ እንዲህ አይነቱን ጣት መቀሳሰር ከተጀመረ ይህች ዓለም ወዴት ይዟት እንደሚሄድ ለመገመት ይከብዳል። ኢራን በተለይም መዲናዋ ቴህራን እየነደደች ነው። የአሜሪካና እስራኤል የጦር ጀቶች ግሬሳ ወፈ ሰማያት ሆነው የእሳት ቋያ እያዘነቡባት ነው። ሜህራባዳ የተሰኘው ኤርፖርት እየነደደ የሚያሳይ ምስል ይፋ ሆኗል። ኢራን ክፉኛ እየተቀጠቀጠች ነው። መጥኔ የሚያሰኘውና ይህ የቁም ቅዠት ውስጥ የሚከተው ድብደባ ኢራንን ከመተኮስ አላገዳትም። የነዳጅ መሠረተ ልማትንና የጦር ሰፈርን ኢላማ ያደረገ ጥቃቷን ቀጥላለች። በዚህም የገልፉ ሀገራት አየር ትራፊክና የሆርሙዝ ሰርጥ የነዳጅ መተላለፊያ መስመር እንደተስተጓጎለ ነው። ይህም በዓለም ኢኮኖሚ ላይ እየፈጠረ ያለው ጫና በግልጽ መታየት ጀምሯል። የአሜሪካው ፕሬዝዳንት ኮማንደር ኢንቺፍ ዶናልድ ጄ ትራምፕ የኢራን መሪዎችንና ተዋጊዎችን ያለምንም ቅድመ ሁኔታ እጅ ስጡ ሲሉ አሳሰቡ። ፕሬዝዳንቱ አያይዘውም ይህን ለሚያደርጉ ሀገራቸው በሯን ከፍታ ቤት ለእንግዳ እንደምትላቸው ገልጸዋል። ይሁን እንጂ የኢራን ባለስልጣናት በተለይም ዲፕሎማቶች ጥሪውን እንደማይቀበሉት ጀብድ በተቀላቀለበት ምላሻቸው አሳውቀዋል። እንግድነቱን አልፈለጉትም፣ ከነ ክብራችን ለሀገራችን እንሰዋለን ብለዋል። ይህ የጦርነት ሊግ ተጨማሪ 5 ሀገራትን ወደ ለየለት አሰላለፍ ሊጨምር እንደሚችል ተገለጸ። ፓኪስታን፣ ቱርክና ካናዳን ያካተተው የሀገራት አሰላለፍ ለአሜሪካና እስራኤል ተጨማሪ ጉልበት ሊፈጥር እንደሚችል ቢገመትም ከተቃራኒ አቅጣጫ አዲስ የምድብ ድልድል ሊፈጥር ይችላል የሚል ትንበያ አለ። አድማጮቻችን ተጨማሪ ዜናዎችን ይዘን እንመለሳለን። እስከዚያው ቸር ይግጠመን።